then into the mouth. እናንተ ግን አይደብራችሁም እንዴ? ትንሽ አይደብራችሁም? ሸምባን ነገር የለም? በእናት አላን ቀቅራን በላታለ በስመ አብ ወልድ ከትልቅ ሰው no tiene panticela. Bienvenidas al no. ሰላም ጤና ሸጊዎቼ እንኳን በፍቅር በጤና በምን በበቃ እንኳን ወደ ቻናላችሁ በፍቅር ተመልሳችሁ መጣችሁ። ሰሞኑን እርግጥ ነው ትንሽ ተጠፋፍተናል። ጉንፋን ነው ድምጼ ራሱ ያስታውቃል። ጉንፋን ትንሽ ይዞኝ ነው። ለማንኛውም ሰሞኑን ያደረጋችሁ ስላሉ ነገር ሪስፔክት በእውነት በጣም አከብራችኋለሁ። በዚህ ቪዲዮም እንግዲህ እስቲ ምን ያህል በላችሁ ሳይበዛ በትንሹ ሰብስክራይብም ላይክም እየበዛ ቤት አሪፍ ይመስለኛል እና ቪዲዮ እንደምትወዱት ባለሙሉ ተስፋ ነኝ። አሁን ቀጥታ ወዲህ ነው እንገባ ወደ ቪዲዮ ማለት ነው። ስተራኛ ቤዘው አቤት ስትልከኝ ወዴ ቃላትም የለኝም ለመናገር ደፍሮ ሀሳቤ ተማርኪያለሁ። አቤት ደስታ ናዴታ ስታገባ እንደዚህ ሰውዬ ነው መሆን ያለበት። እኔም ሳገባ እንደዚህ ሰውዬ ነው። በቃ ሜካፕ የለም ስገልጦ ምንድነው የሚታይ ኦሪጂናል ፊት ናዴ በሜካፕ የተቀባባማ ቢሆን ያው አስባል ድንጋጤ ነው። ይሄ በቃ ደስታ እኮ ውስጥ ያለውን ደስታ አይታችሁታል To the mouth. እናቴ ጃምቡ እንዲያረጋል እንዴ ነው ሲሆነ ስኳር ነገር ቀላቅሎበን ይሰጣት አይሰጣቸው ምን ነገር አለው። በዚህ ቪዲዮ ላይ 2000 የሆነ ነገር ስታገኝበት ምን ነው አብረም ማለት ነው ብቻዬንማ አላላትም እንዴ ገብታችኋል ማለት አልገባኝም። እኔ የገባው ሰው አለ ገብታችኋል ይመስለኛል። ሰብስክራይበሮች ይገባቸዋል ብዙ ጊዜ እንዴት ልበላችሁ የሚገባችሁ ሰብስክራይበሮች ናቸው እኔ ቻናል ውስጥ ያላችሁት። ለማንኛውም እንቀጥላለን። ምንም ማድረግ አይቻልም። አይተን እናልፋለን። ዘውዴ ልብስ ተሽቆጥቢ ዘውዴ ብዙ አትቀባቢ ዘውዴ መስለሽ ቀለም ቀቢ ዘውዴ አትዙሪ አድቢ ዘውዴ ኪሴን አትጠቢ ዘውዴ ይልቅ ወልደሽ አጥቢ ዘውዴ እኔን አታንገብግቢ ዘውዴ ወይም ጸበል ግቢ አጃይብ ያ ረቢ። በቃ ጨርሻለሁ። በቃ እንዴ በቃ በእውነት በጣም ደስ የሚል ዘውዴ መስለሽ ቀለም ቀቢ ዘውዴ አትዙሪ አድቢ እናቴ ነው በቃ አትዙሩ አድቡ። ለማንኛውም ግን የቪዲዮ ለማስተላለፍ የፈለገው ምን እንደሆነ ታውቃላችሁ? አልገባችሁም? እናንተ አልገባችሁም? ለማስተላለፍ የፈለገው ነገር አልገባችሁማ? ቢገባችሁ ሜካፕ ቀንሱ፣ በየቡና ጠጡ፣ ወንዶችም ሴቶችም አድቡ እና ሌላ የተባለ ነገር አለ እንዴ? በቃ በተረፈ አድቡ፣ ሰብስክራይብ እያደረጋችሁ ማለት ነው። ገርጄን ነው ደሴ ባልሽ ማን ነው ደምሴ ተወጆለስ እርሜ ለምሴ በስመ አብ ወልድ ከትልቅ ሰው ማይጠበቅ ነገር ትልቅ ብድንድሽ ምን ትያለሽ መሪንዳ ለምን መጣሽ ወይ ምንድነው ሰው ቪዲዮ የሚቀርጹት ልጆች ናቸው እኮ ነው። ሌላው እሺ እነሱ ይጨፍሩ ማለታቸው ይዝፈኑ እሺ ግን ቪዲዮ የሚቀርጸው ምን አይነት ጡዘታም የሆነ ሰው እንደሆነ ብቻ ፈጣሪ ይወቁ።
በራስ ቦታ ሆነ ማሰብ ነው። በራስ ፋሚሊ ያብያረክ ማሰብ ነው። እንዲያን ነገር በራስ ቤተሰብ በኩል ሲሆን ዘመድ አዝማድ ምን እንደሚል ታውቃለሽ። እያንዳንድሽ ማለት ነው እንዲያን ቪዲዮ መቀርጂ እና ደግሞ ባለፈው የሆነ ቪዲዮ አይቻለሁ ጋሽ ብሬ ምናምን ሲሉ ጽያፍ መልስ የሚሰጡ አንድ አዛውንት አሉ። እነሱንም ይዤ ልመጣ ነበር ግን ምንም እንትን የለውም። የሚለቁ ወጣቶች ናቸው በጣም የሚያሳዝኑኝ ማለት ነው። ማርያምን እኔ እንደራሴ ሳስበው የሚለቁት ወጣቶች በኔ በኩል በኔ ቤተሰብ በኔ አባት በኔ አያት በኩል ቢሆን ብሎ ሁሉም ሰው የራሱን እንትን ያንሰላሰለ ቢሄድ አሪፍ ነው ይመስለኛል። ምክንያቱም የሚሰጠው ፊድባክ አሪፍ አይደለም። አሁን ለዚህ ሰውዬም ለቅድሙ የሚሰጠው ፊድባክ አሪፍ አይመስለኝም። ስለዚህ እንዲያን ቪዲዮ የምንሰራ ሰዎች ፕሊዝ ለራሳችን ብለን ማለት ነው ለሰው ሳንል ራሳችን የቆጠበን ብንሄድ አሪፍ ነው። Were you worried about Germu the last? Coming in, Germu was right with you. Were you worried? You knew you'd beat him. ሙስነት እሺ what Were you worried coming in? Yeah. I worry about it. I saw him in London last year. This year, I did many training competition with him, but still now not. እንዲገባል ግን እናቴ ትሙት ገብቶት ነው እንደሚመሩና የምር አንደኛ አትሌቶቻችን እኮ በእናታቸው እንደሚሮጡት እንደሚገባቸው ምናምን አንደኛ ናቸው። no ምንድነው በምሪንዳ የደመቀ ሰርግ ምንድነው እሱ? በምሪንዳ መድመቁ ሳይሆን በምሪንዳ መድመቁ አንድ ነገር ሆኖ ሳለ እንትኑ ደግሞ የልጅቷ ምናምን ማቀርቀር አስገድዷት ነው የሚመስለው። አስገድዷት አግቢው በቤተሰብ ምናምን የመጣ ነው የሚመስለው። እሷ የምታፈቅረው ሰው ምናምን ሌላ ቦታ ተቀምጦ የምታገባው ሰው ግን በቤተሰብ ተለምዶ የመጣ ነው የሚመስለው። ጀለስ ሳምሪንዳ ሰጣጡ ምናምን ልጁን የሚያጠጣ እኮ ነው የሚመስለው። እናንተ ግን አይደብራችሁም እንዴ? ትንሽ አይደብራችሁም? ሸምባን ነገር የለም? ዝም ብላችሁ የሰውን አቀናብራችሁ ከምትሰሩ ማለት ነው። ዝም ብላችሁ ለምንድን ነው የራሳችሁን ነገር የሆነ ነገር ለምንድን ነው የማትሰሩት? እዚህ ጋር አንድ ነገር ልናገር፣ አንድ ነገር ብቻ ፍቀዱልኝ ሰብስክራይበሮች። አንድ ነገር አንቺ ወይስ አንተንቺ ለምን አንለው? ስንት ቦታ ነው የተበሰው? እስቲ አፍንጫ አንድ ጆሮ ላይ 4 አለ። ምንድነው የሆነ የፈረንጅ ውሻ ይመስላል ላይ ሰንሰለት በሰንሰለት ያደረገው? ዝም ብለህ እያየ ነው የምትስቆ እንጂ የሚለውን ነገር ተቀብሎ ሰው የሚለው። እሺ ለማንኛውም ቪዲዮን እንቀጥለው። እንዴ ያም ባዶ ጭንቅላት ይዛችሁ እንትን ከምትሉ ቆርጣችሁ። አረ ተሳደበ በእግዚአብሔር። አረ ውይ ተሳደበ። እሺ እንቀጥላለን። ታሉኩ ምንም አይጠቅምም። ያም ባዶ ጭንቅላት ማለት ነው የምር። አረ በስመ አብ፣ አረ ይደብራል። አረ ላሽ ያራዳል ጀረረረ። ይሄ አራቱን ክፍለ ከተማ አራደኛ ማለት ነው በአንድ ድስት ቀቅሎ የበላ ሰው እንደዚህ ነው የሚያወራው። እሺ እንቀጥላለን። አረ በስመ አብ። እሺ አረ ሼ ነው በጣም እኮ ነው የምታጸሉት የምር። ዱቄታ ሙላ ዮኒ ፓርቲቱ ዱቄታ። አረ ዱቄታ አመድ በዱቄት ይስቃል አሉ። እሺ ዱቄታሞች ናችሁ እኮ እናንተ የምር። ስለምወዳችሁ እኮ ነው አንዳንዴ። አረ ስለምወዳችሁ ነው አይደል? አረ ሰው የት እንሂድለት? አረ ውይ አረ ዱቄታሞች ሰብስክራይበሮቻችን እየሰማችሁ ነው። ዱቄታሞች ይሁንሽ። ማን ነው ግን ይሄን ቪዲዮ ይሰራለት ማለት የሱን ወስዶ ምናምን ቲክቶክ ላይ ሪአፕሎድ ያደረገበት ማን ነው? በእናት አላህ እንቃቅራን በላታለ ማአውን ነው ከስከደስ የምረባብ ነው ወይስ አኒሜሽን እንትን ነገር ነው? ካርቶን ነገር ነው? እሺው ግን አወራወራ ምናምን ቅድሚያ ላይ እንደዛተችው ቅድሚያ እንዳዛዛቷ ምናምን እባቡን ቀቅላ መታበላ ነው የሚመስለው የምር ማለት ነው። ግን ሁለተኛ ዙር ላይ
እንዳደነጋገጧ ምናምን ሌላ ታሪክ ነው ማለት ነው። ግን አይ የምር እንደዚህ መሆን የለበትም፣ እንደዚህ መሆን የለበትም። ለማንኛውም ሸጊዎቼ በእውነት ዛሬ ትንሽ ጉንፋን ቀለል ያለች ጉንፋን ናት ያዘችኝ። በሰብስክራይብ እና በላይክ የሚለቁ ጉንፋን እና ኮሜንት ላይ ደግሞ እስቲ ምን ትሉኛላችሁ? እስቲ ምከሩኛ፣ ለጉንፋን የሚሆን ነገር ምክር ካላችሁ ማለት ነው። ለማንኛውም ሸጊዎቼ አላበዛባችሁ፣ ወዳችኋለሁ። ሳምንት በአዲስ ቪዲዮ እንገናኛለን።